እኔ እንደ ፍንፍኔ ተወላጅነቴ በቋንቋዬ መማር መብት አላገኘው እኔ እንደ ፍንፍኔ ተወላጅነቴ ታሪኬን የማወቅ መብት አላገኘው ማሊፍ ሲስተማቲካሊ የሚደረግብኝ ጫና አለ ሌላውን ተውት ኦሮሞ ቋት መስይ እባላለሁ ምን ማለት ነው ኦሮሞ ምንድነው የሚመስለው እኛ ብዙ ነገር ውስጥ አልፈናል ብትገደሉም ብትታሰሩም ከቀያችሁ ብትፈናቀሉም ብዙ ነገር ቢደርስባችሁ አትሊስት ኦሮምኛ ትማራላችሁ በቋንቋችሁ የፈለጋችሁት ነገር ትናገራላችሁ በቋንቋችሁ ትምህርት ቤት ገብታችሁ ትናገራላችሁ ልጆቻችሁን ታስተምራላችሁ ሌላ አንደኛው የማህበር ያሰብንበት ጉዳይ ፊንፊኔን ተቀምተናል ብለን የማሰባለን መሰለኝ ወይም ደግሞ የኦሮሞ ሴቶች ከፊንፊኔ ጠፍተዋል ብለን ነው ያሰብን ያለነው ከሱ በተጨማሪ ማሰብ ያለብን ፖይንት ብዬኔ ማስበው ከፊንፊኔን ባሻገር ሰራውንዲንግ የሆኑ ዙሪያ ላይ ያሉ የኦሮሚያ ከተሞችም እነ ቡራዩን እነ ሱሉልታን መጥቀስ ይቻላል ከተማዎች በተስፋፉ ቁጥር ለኦሮሞነት ስጋት እየሆኑ እየመጡ ነው ልብ ሊባል ይገባል ይሄ ነገር ፍንፍኔ ብቻ ሳይሆን የተቀማነው የፍንፍኔን ኦሮሞ የሆኑትን ፍንፍኔ ውስጥ ያሉትን ሰዎችም ተቀምተናል ይሄን ደግሞ ለምን እንዳልኩ ባለፈው የራሳችንን ባንዲራ ለመስቀል የመጣን ጊዜ ምን እንደገጠመ እናጋለን ኦሮሞ ሆኖ ነማቃቸው ኦሮሞ ሆኖ አባቱም እናቱም በሁሉም ኦሮሞ ሆኖ ከፍንፍኔ ከሚኖሩ ሰዎች ጋር ድንጋይ ሲወረወረን ነበር አሁን ለምሳሌ እኔ በምንም አጋጣሚ እዚሁ ተወልጄ ነው ያደግኩት ግን አዲስ አበባ ሚል ቃል አልተጠቀምም ለምሳሌ እኔ በማንኛውም መልኩ ፍንፍኔ ነው ማለት አዲስ አበባ ተወልዳችሁ ያደጋችሁ ልጆች ምንም ፊል እንዳታረጉ እውነቴን ነው የምላችሁ ሲስተማቲካሊ ሲሰራብን የነበረ ነገር አለ ይሃንን ነገር ሰብራን ወተን ዛሬ ከናንተ ጎን ቁጭ ብለን በአማርኛ በኦሮምኛ ያለን በአማርኛ ብሶታችንን መናገር መቻላችን ለኔ ትልቅ ነገር